ኤርሚያስ ከአምራን ጋራ እንደሚሰራ ለኤሚ ሁሉንም ነገር ነገራት። ለምን እንደቀረባት በሙላ እሷም በጣም ደነገጠች። ወይዘሮ ዝናሽም ለኤሚ ናሆም የነሱ ልጅ እንዳልሆነ ይህንን ሁሉንም ነገር ችግሩን ነገረቻት። እሷም በጣም ደንግጣ እያለቀሰች ትገኛለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች፣ ይህንን ቪዲዮ የምትመለከቱ በቅንነት ላይክ፣ ሰብስክራይብ እያደረጋችሁ ኑሐሚን ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁ። ኤሚና ኤርሚያስ ተገናኝተው ኤርሚያስም በእኔ ላይ ያለሽን እምነት ማወቅ እፈልጋለሁ ሲላት፣ ኤሚም ባላምንክ እዚህ ለምን አደርጋለሁ ብላ ስትለውም ኤርሚያስም ስለምታምኘኝ ሳይሆን ስለምታፈቅርኝ ነው ይላታል። እሷም ደግሞ ምንድነው ሁሌ ስለ እምነት የምትጠይቀኝ አልገባኝም ብላ ስትጠይቀው ኤርሚያስም ለምንድን ነው በድርጅት ውስጥ የአክሲዮን ድርሻ እንዳለሽ ያልነገርሽኝ ብሎ ሲላትም አንተ እንዴት ይሄንን ልታውቅ ብላ ስትጠይቀው አምራናት ይሄንን ነገር የነገረችኝ ብሎ ይላታል። ኤሚም ጆሬ ነው ወይስ አምራን ነው ስትል የሰማውክ ብላ ስትጠይቀው አምራንን እቅድ ሙሉ ለሙሉ ይነግራታል። የቤተሰቦችሽን ሀብትና ንብረት የግሏ ልታደርግ ትፈልጋለች ብሎ ሲነግራትም አንተ ይሄን እንዴት አወክ ብላ ስትጠይቀው እሱም መጀመሪያውኑ አንቺን የቀረብኩሽ የእናንተን ሀብት ንብረት ለመከፋፈል ነው ብሎ ይላታል። አንቺን እኔ አምራን ደግሞ ናሆምን አጥምደን በይህንን ፕላን አውጥተን ነው ከአንቺ ጋራ የቀረብኩሽ በመጀመሪያ ጊዜ ሲላት፣ ኤሚን በጣም ትደነግጥና ምንድነው እያልከኝ ያለከው ብላ ትጠይቀዋለች። ኤርሚያስም በነገራችን ላይ አምራናት እየነገረችኝ ስለ እናንተ ቤት ጉዳይ በጣም ብዙ ነገሮችን ታውቃለች ብሎ ይላታል። እናም ደግሞ መኪና ውስጥ ሆኖ አምራንና ኤርሚያስ አብረው ቁጭ ብለው ያወሩትን በሙላ እያስታወሰ እሷ ምንድነው ቆይ እኔ ላይ የኔ የማላውቀው ነገር የምታውቀው ነገር አለ ወይ ብላ ስትጠይቀው እኔ ምን ላውቅ እችላለሁ ይላታል። ኤሚም ደግሞ ሳይክ በጣም ብዙ ነገሮች ስለኛ ቤት የምታቂ ይመስለኛል ብላ ትጠይቀዋለች በድጋሚ። እኔ በላይ ደግሞ አምራን ሰላንቺ በደንቡ ታውቃለች ብሎ አስረግጦ ይነግራታል። ኤርሚያስ አሁን ላይ ምን አስቦ ነው? ምክንያቱም እቅዱን ቀይሯል። ወደ ኤሚ ያዘነበለበት ምክንያት ምንድን ነው? እሷን እንደሚወዳት አስመስሎ ግን ደግሞ የቀረባት በጥቅማ ጥቅም ስለሆነ አሁን ደግሞ አክሲዮን አላት ስለተባለ ነው ሌላ አይዲያ ይዞ የመጣው። ኑሐሚን እህቷን ልታግዛት ኩበት እየደረደሩ እያለ እንዲሁ ዝም ብለሽ እኮ ነው ታንጉቴ የምትለፊው ስትላት፣ ኑሐሚንም አረ ምን ችግር አለው ስራ ነው ላግዝሽ ትላታለች። አሁን እኮ ይሄንን ሁሉ ነገር ትተሻል፣ ረስተሻል፣ ከእበት ወደ ኮምፒውተርነት ተሻግረሻል ስትላት እህቷ፣ ኑሐሚን ደግሞ የሰው ልጅ መሰረቱን ይረሳል ወይ ብለሽ ነው ወይ ትላታለች። እሱማ ልክ ነሽ ናሆም ግን የት ሄዱ ነው ስትላት፣ ከወረዳዎቹ ጋራ የሚነጋገሩት ነገር ስላለ እዛ ሄዷል ትላታለች ኑሐሚን። ተመልሰን መሄዳችን አይቀርም ስትላት፣ ሸታይም ደግሞ የመጣችሁበት ነገር አልተሳካላችሁም ወይ? ይሄ አጥማጅ ድሮንም ስለለከፈሽ ነው ስትላት፣ ኑሐሚንም ደግሞ እዚህ ብቻ ያለ ይመስልሻል ችግር መጣንበትንም ችግር ነው ስትላትም፣ ይልቅ ናሆም ትናንትና እበር ላይ ቁጭ ብሎ ሲተግስ በጣም ነው አንጀቴን እየበላኝ። የሰው ልጅ ሁሉ በሞላ ልብስ ለብሶ ሲሄድ ደስተኛ ይመስላል፣ ነገር ግን በውስጣችን ስንት ችግር አይዘን ነው የምንዞረው ትላታለች። እንግዲህ ሽታይ ለናሆም እያዘነችላት ነው። ስታዩ በጣም አሳዝኗታል። ኑሐሚን ደግሞ አንድ ነገር እስኪ ልንገርሽ ብላ ትላታለች። ትናንትና የሆነ ነገር ሊፈጠር ነበረ ስትላት፣ ኑሐሚን ገብቶኛል የት ብላ ስትላትም ደግሞ በጣም እየተቀራረባችሁ ነው ደግሞ መተፋፈር ጀምራችኋል ትላታለች። ደርሼ ነው የተመለስኩ ስትላት፣ ኑሐሚንም የት ነው ደርሰሽ የመጣሽው ትላታለች። ኑሐሚን ደግሞ እየሳቀች ምንጭ ነው ወይ ደርሼ የመጣሁት ልበልሽ ስትላት፣
ነገሩ እሱም ወደ እኔ እየቀረበ ነበረ። አቤት ስሜቱ ደስ ሲል እያለች እንግዲህ አምራን ፍልቅልቅ እያለች እየተደሰተች ትነግራታለች። እንግዲህ እህቷም ደግሞ ሽታይ እዚህ ድረስ ደርሳችኋል ወይ? እሺ ንገሪኛ ትላታለች። ኤርሚያስም አምራን ስላንቺ ብዙ ነገሮችን ታውቃለች እናንተ ቤት በገባች ሰዓት ብለው ይነግራታል። ኤሚም ደግሞ አንተና እሷ ትገናኛላችሁ ማለት ነው ወይ? እንዴት ስለኔ ልታውቅ ቻለች ብላ ስትጠይቀውም ኤርሚያስም ደግሞ በእርግጥ አዎ እንገናኝ ነበረ፣ የምንገናኘው መረጃ ከእሷ ላይ ለመሰብሰብ ስለምፈልግ ነው እንጂ በሌላ ጉዳይ አይደለም ይላታል። ኤርሚያስም እንግዲህ ያቺ እየተረገመች እናትና አባትሽ የሚያወሩትን በድብቅ ሁሉንም ነገር ትሰማ ነበረ ሲላት ኤሚን በጣም ተደነግጠና የፈጣሪ ያለህ ድረስልኝ፣ ስለዚህ እናትና አባቴን እኛን ለመጣል በቅንጅት እየሰራችሁ ነው እናንተ ሁለታችሁ ማለት ነው ወይ ብላ ትጠይቀዋለች። የመጀመሪያ እቅዳችን አንቺን እኔ አጥምጄ እሷ ደግሞ ኑሃሚንን አጥምዳ የእናት አባትሽን ሀብት ንብረት መውረስ ነበረ ፍላጎታችን አልዋሽሽም ሲላት፣ እናም ተቀበልካት ወይ ብላ ስትጠይቀው አዎ ተቀብያት ነበረ ያኔ በጊዜው ብሎ ይመልስላታል። እያደር ግን ከአንቺ ጋር ስሆን ፍቅር ያዘኝ። እናም ከእሷ ጋር ደግሞ ያለውን ነገር ስላንቺ የምትሰጠኝን ኢንፎርሜሽን ከእሷ እየተገናኘው መቀበሌን አላቆምኩም ነበር። እሷም ደግሞ ምን እያወራክ እንደሆነ አልገባኝም ስትለው፣ ቆይሽ አባትሽ የአክሲዮን ድርጅት ውስጥ አክሲዮን እንደገዛልሽ ታውቂ ነበረ ወይ ሲላት፣ እሷም በድንጋጤ ስሜት ውስጥ ሆና አዎ አውቃለሁ ብላ ትለዋለች። እና ካወቅሽ ለምንድን ነው እስከ ዛሬ ድረስ ያልነገርሽኝ ብሎ ያፈጥባታል። በእውነት አንቺ ምንም አይነት ነገር ትደብቅኛለሽ ብዬ አላሰብኩም ነበር፣ በጣም ነው የማዝነው ብሎ ሲላትም እሷ ቆይ አንተ ከኔ አክሲዮን ድርሻ ምን አለክ? እኔ የምወድሽ አንቺን ብቻ ነው አላልከኝም ነበረ ወይ ብላ ስትለውም ኤርሚያስም ደግሞ ከአንቺ የበለጠውን የአክሲዮን ድርሻውን ለዳግም አባትሽ እንደሚሰጠው ይሄን ታውቂያለሽ ወይ ብሎ ይላታል። እሷም ደግሞ በጣም ትደነግጥና ምን እያልክ ነው? አባቴ ስለ ዳግም እንኳን ቢያውቅ በፍጹም ይሄንን ሊያደርግ አይችልም ብሎ ሲላትም ይሄንን ማወቅ ከፈለግሽ ለምንድን ነው አክሲዮንሽን የማሸጨው ይላታል። እሷም በድንጋጤ ስሜት ውስጥ ሆና አንተ ሰውዬ አብደካል በሎይ ብላ ትለዋለች። ከኔ ጋራ ተጋብተሽ መኖር አትፈልጊም ወይ ሲላት፣ ኤሚም ደግሞ አንተ ታዲያ የምታገባኝ በእኔ ገንዘብ ነው ወይ ብላ ትለዋለች። ኤርሚያስም ማለቴ እኔም ጋር ያለውን ነገሮች ትንሽም ብትሆን ሼር አድርገን ራቅ ያለ ቦታ ላይ የተሻለ ህይወትን መኖር እንችላለን ብሎ ይላታል። እሷም ደግሞ ቆይ እስኪ ለማንኛውም የቤተሰቦቼ ነገር ይጥራልኝ ትለዋለች። ኤርሚያስ እንግዲህ እዚህ ጋር እያስማማት የሚገኘው እሷን ወዶ አይደለም፣ አክሲዮኗን እንግዲህ ለመቀራመት አስቦ ነው። ይችን ደግሞ አዲስ ስትራቴጂ ዞላት እየመጣው እሷ ግን አሁንም አልገባት ኤሚ እንደኔ ግን ይዘሽ ተገኘ፣ ነገ ግን ይሄንም ላታገኙ ትችያለሽ ሲላት፣ ኤሚም ደግሞ እመነኝ ይሄንን በፍጹም እኔ አክሲዮኔን ድርሻዬን አላጣም ትለዋለች። መልሶ ለምንድን ነው አንቺ በሱ ስም እያደረግሽው ለምን በእኔ ውክልናውን አትሰጭኝም ይላታል። እሷም በጣም ትደነግጥና ቆይ አንተ ሰውዬ ምን እየሆንክ ነው? ለምንድን ነው እንዲምትለኝ? እኔ ለራሴ ትልቅ አስደንጋጭ ነገር ሰምቼ ነው የመጣሁት። እንግዳ ነው የተባለው ሰውዬም ወንድሜ ሆኖ ተገኝቷል ትለዋለች። እንግዲህ ዳግም ወንድሟ እንደሆነ ስትነግረው ሌላ ችግር እያለብኝ አንተ ደግሞ ችግር አትሆንብኝ ስትለው እሱም ደግሞ እቅፍ ያደርጋትና የስማትና ተያይዘው ይሄዳሉ። አሚንም በይ እንግዲህ በሀሳብ አትይጂ ወደ ስራሽ ተመለሺ ትላታለች። ሽታይም ደግሞ አንቺ ደርሰሽ እንዴት ተመለሻለሽ? እሱስ ኦኬ ስትላት ቀለበት እንዳለው ትዝ ሲለኝ ነው ትላታለች። ኑሃሚን እንግዲህ ሽታይ ደግሞ እጮኛው ገንዘቡን ብላ ነው የቀረበችው ብለሽኝ አይደለም እንዴ ስትላት፣ እሱማ ትክክል ነው የቀረበችው ለገንዘቡ ስትል ነው እንጂ እሱን አፍቅረው አይደለም ብላ ትላታለች።
ወይ ደግሞ ፈርቼ ወይም ደግሞ አፍሬ ነው ስትላት፣ ሽታዬ ደግሞ ወይ ደግሞ እያልሽ ልትከርሚ ነው ወይ? እኔ የምልሽ ልትስሚው ስትቀርቢ ምን ተሰማሽ ብላ ስትላት፣ እኔ ብቻ ነው ወይ እሱም እኮ ወደ እኔ ቀርቦ ነበረ ትላታለች። ስታይም ያርግልሽ የልብን ወዳጅ ለማግኘት ቀላል አይደለም ብላ ስትላት፣ ያቅልልሽ ስትላት፣ እሷም ደግሞ ቀላል ነው ብለሽ ነው ወይ? ግን ደግሞ እየቀረብኩት ስመጣ በጣም እየወደድኩት ነው የመጣሁት ትላለች። እንግዲህ ኑሐሚን ናሆምን በጣም እየወደደችው እያፈቀረችው እንደሆነ ለሽታይ ትነግራታለች። ሽታይ ደግሞ እንግዲህ ይሄ ፍቅር የሚባለው ከነውቃቢው ነው የሰፈረብሽ፣ በይ እንግዲህ በርቺ ትላትና አሁን እንግዲህ ቶሎ እንስራና እና ይሳት መጣ እያለቻት ኩበታቸውን ወደ መደርደር ይሄዳሉ። አምራንና ወይዘሮ ዝናሽም ተገናኝተው እንግዲህ ወይዘሮ ዝናሽ እሷን ካገኘቻት በኋላ እንኳን ደስ ያለሽ፣ በስተ መጨረሻም ትዳሬን በአንቺ ምክንያት ላጣ ነው ስትላት፣ ትዳርሽን እኮ የምታጭው በእኔ ምክንያት አይደለም ብላ ስትላትም ይሄው አቶ ለይኩን የፍቺ ጥያቄ አቅርቦልኛል ትላታለች። እና ታዲያ ለምን ድርሻሽን ይዘሽ አትወጭም ትላታለች አምራን። ወይዘሮ ዝናሽን ቤቱና ድርጅቱ ሁሉም ንብረት ከእህቱ ጋራ ነው ያለው አቶ ለይኩን እህቱ ጀርመን ካለችው ጋራ። ስለዚህ ሁሉንም ደግሞ የሚካፈለው ከእሷ ጋር ነው። ሌላውን ሀብቱን ንብረቱን እንዳለ ናሆም ነው የሚያወርሰው ትላታለች። እሷ ደግሞ እስከ ዛሬ ድረስ ይሄንን ምንም ነገር ላላቀመሰው አሁን ደግሞ ይሄን እንዴት ሊያደርግለት ይችላል ብላ ስጠይቃት አምራን ወይዘሮ ዝናሽም እኔ አላውቅም፣ አሁን ላይ ግን በሙሉ ነገር ተስፋ የቆረጠ ይመስለኛል። ነፍሰ ገዳይነቱ ምንም እያስጨነቀው አይመስለኝም ብላ ስትላትም ታዲያ ምን ችግር አለው? አሁን ላይ እኛ ደግሞ ቪዲዮ ስላለን ቪዲዮውን በቪዲዮ አስፈራርተን ሀብትና ንብረቱን የኔና ያንቺ ይሆናል ስትላት፣ እሱን አይመስለኝም ንብረቱን እንዳለ አውርሶ ለአቶ ለናሆም አውርሶ እጁን ሊሰጥ ነው መሰለኝ ብላ ስትላትም በጣም ተደነግጥና የሚን ከእናቴ እኩል ነው የምወዳት አማከለች ብሎ አይደለም ወይ የሚጠራት ብላ አምራን ትላታለች ለወይዘሮ ዝናሽ። ጉድ ሰው ማመን ከባድ ነው ብላ ስትላትም እኔ ግን እና ሁሉንም ለሱ አውርሶ አንቺስ ባዶሽን ልትቀሪ ነው ወይ ስትላት፣ ይሄው እንግዲህ ለናሆም ነው አውርሰዋለሁ ያላት ብላ ትላታለች። አምራም ደግሞ ለምንድን ነው ቆይ አንቺን ይሄን ያህል የማምንሽ ብላ ስትላት፣ ማመን ያለማመን የራስሽ ጉዳይ ነው። እንግዲህ ከባሌ ጋር ስናወራ ቪዲዮ ቀድቼ ላንቺ አምጥቼ ማሰማት ግዴታ ያለብኝ አይመስለኝም ትላታለች። ማል ከዳግም ወደ ናሆም ፊቱን ማመለሱ አቶ ለይኩን ስትላት፣ ይኸውልሽ አሁን ላይ እኔ ያለኝ የአክሲዮን ድርሻ ብቻ ነው፣ አንቺ ደግሞ ናሆምን ጠበቃ አድርጊው፣ ከሁላችንም ሀብት ያለው እሱ ነው። ስለዚህ ለእኔ የአክሲዮን ድርሻዬን ትተይልኛለሽ ብላ ስትላትም እኔ የማትረባ ወሬ ስለነገርሽ ነው ወይ የምተውልሽ ብላ ትላታለች። እናም ደግሞ አምራን ወይዘሮ ዝናሽ እንግዲህ ቪዲዮን እንድታጠፋላት ነው የምትፈልገው። ናሆምን ጠበቃ አድርጋ ይዛ በመሀላቸው ደግሞ ጣልቃ እንደማትገባ እየነገረቻት ነው። አሁን ላይ ወይዘሮ ዝናሽ በጣም ተስፋ እየቆረጠች ይመስለኛል። ምክንያቱም ለምስጢሯን ያለውን ነገር እያወራቻት ነው ያለችው ለአምራን። አምራንም ግን ደግሞ ተረጋግታ ነው እሷን እያዳመጠቻት ያለችው። መጨረሻቸው ደግሞ ምን ይሆን እንግዲህ ለኤሚም ወይዘሮ ዝናሽ ያለውን ነገር ነገረቻት። መጀመሪያ ጊዜ ኤርሚያስ የነገራት መስሏት ነበረ። ምንድነው ኤርሚያስ የነገረሽ ብላ ስትላት፣ ምንም አልነገረኝም ብላ ትላታለች። እናሁም ወንድሟ እንዳልሆነ ትነግራታለች። አባቷም ደግሞ ወይዘሮ ዝናሽን እንደሚፈታት ሁሉንም ነገር ስትነግራት ኤሚ በጣም ትደነግጣለች። በጣም አሳዘነችኝ፣ የእውነት አለቀሰች። ይህን ያህል ዓመት አብረው ኑሮ ወንድምሽ አይደለም ሲባል እሷም በጣም ነው የደነገጠችው። ከዛም በኋላ እንግዲህ አንቺ ምርጫሽ ምንድን ነው ብላ ነው የሰጠቻት። ምንድን ነው የምናደርገው ብላ ስትላትም በጣም እሷ መልስም አላገኘችለትም። እዚህ ጋር ይሄን ያህል ዓመት አብረው ኑሮ ይሄን ያህል ቤቱ ሲበጣበጥ በጣም ከባድ ነው። ኤሚስ የማን ልጅ ናት? እኔ አልገባኝም። ምክንያቱም ናሆም የነሱ ልጅ ካልሆነ ኤሚ የማን ልጅ ናት?
እናሁም ደግሞ እንግዲህ ከገጠር መመለስ አይፈልግም። ወደ አዲስ አበባ ከተመለሰ በጣም ብዙ ችግሮች እንደሚገጥሙት እያሰበ ለኑሐሚን እየነገራት ነው። ምክንያቱም አምራሃ ብዙ ጊዜ እየደወለች በጣም ብዙ ነገሮች እንዳሉ አስደንጋጭ ነገሮች እያሉ ብላት ነዋለች። እሱም ደግሞ ተስፋ በመቁረጥና በመጨናነቅ ውስጥ ነው ያለው። ግን ደግሞ ከኑሐሚን ጋራ በጣም ደስ የሚል ቅርበት ላይ ነው ያሉት። ከዚህ ድራማ ምን እንማራለን? የተደበቀ ነገር መቼም ተዳፍኖ አይቀርም። አንድ ቀን እውነቱ ይወጣልና ኑሐሚን ድራማ በጣም አስተማሪ አዝናኝ ድራማ ነው። ቀጣዩን ክፍል እንግዲህ ይዤላችሁ እመጣለሁ። በቅንነት ላይክ፣ ሰብስክራይብ እያደረጋችሁ ቤተሰቡን ለምታበረታቱኝ ከልብ አመሰግናለሁ። መልካም ቆይታ